በአሁን ጊዜ የዓለም መሪዎች ያላቸው አንድ ትልቅ ነገር ቢኖር ስልጣን ነው። ትልቅ ስልጣን። እነሱ እጅግ ብዙ ሕዝብን የመምራት ኢኮኖሚዎችን የመቆጣጠር አልፎ ተርፎም የሀገር ወታደሮችን የማዘዝ ኃላፊነት አለባቸው። እነዚህን ብዙ ኃላፊነቶች ከግምት ውስጥ በማስገባት ለአንድ ሀገር የመጀመሪያ ዜጋ ገንዘብ ሊገዙ የሚችለውን ምርጡን ደህንነት መስጠት ለሀገሪቱ ጥቅም እንደሆነ መረዳት ይቻላል። በየጊዜው የሚያስደንቅ የደህንነት ጥበቃ የሚደረግላቸው ብዙ ፕሬዝዳንቶች፣ የዓለም መሪዎችና መሪዎቻቸው መካከል ከፍተኛ ጥበቃ የሚደረግላቸው መሪዎችን እነሆ። 8ኛ ሬሲፕ ጣይፕ ኤርዶጋን የቱርክ ፕሬዝዳንት። ኤርዶጋን የቱርክ 12ኛና የአሁኑ ፕሬዝዳንት ከመሆናቸው በተጨማሪ አንድ ወይም ሁለት ኃይለኛ ጠላቶችን በማፍራት ረገድ ጎበዝ ስለሚመስሉ በዓለም ዙሪያ ከፍተኛ ተወዳጅነትን አትርፈዋል። ከንቲባ ሆነው ወደ ፕሬዝዳንትነት ከፍ ብለዋል እና የቱርክ የፖለቲካ አርበኛ እንደመሆናቸው ኤርዶጋን ስለ ማንኛውም ሰው የሚናገሩት ነገር አላቸው። ሆኖም በሚያስደንቅ ጥበቃቸው ደህና እንደሚሆኑ ስለሚያውቁ ያንን ያደርጋሉ። ፕሬዝዳንት ኤርዶጋን በሚሄዱበት ቦታ ሁሉ 60 የቦዲጋርድ ቡድን በዙሪያቸው አላቸው። ጉብኝት ሲያደርጉ ቢያንስ 100 ስናይፐር ተኳሾች በአካባቢያቸው ተሰማርተው አደጋን ለመከላከልና ሁልጊዜም በእይታቸው ውስጥ እንዲቆዩ ያደርጋሉ። 100 ስናይፐር ተኳሾች ቀድሞውንም ከልክ ያለፈ ሊመስል ይችላል። ነገር ግን ይህ ለሰውየው በመደበኛ ቀናት የሚደረግ ነው። ከፍተኛ ስጋት ባላቸው ቀናት ደግሞ ቁጥሩ እስከ 3000 ይደርሳል። በአስደንጋጭ ሁኔታ በብዙ ቁጥጥር ከመተያየታቸው በተጨማሪ እነዚህ ተኳሾች የአንድ ሰው ጡንቻዎች የተሳሳተ እንቅስቃሴ ሲያደርጉ እስከ ማወቅ ድረስ የሰለጠኑ ናቸው እና አንድ ሰው ፕሬዝዳንቱን ለመጉዳት አስበው ከሆነ ምናልባት ይመታል። ፕሬዝዳንት ኤርዶጋን በመንገድ ላይ ሲሆኑ እጅግ በጣም ብዙ በሚባል የደህንነት ኮንቮይ ይታጀባሉ። ፕሬዝዳንቱን እስከ 12 የሚደርሱ የቅንጦት መኪኖች ሊሸኙ ይችላሉ። እናም እነዚህ ተሽከርካሪዎች ፕሬዝዳንቱን ለመጠበቅ ምንም አይነት ወጪ የማይቆጥብ ከፍተኛ የደህንነት ቡድኖቻቸው ተሞልተዋል። የፕሬዝዳንት ኤርዶጋን የደህንነት ቡድን እስከ ጽኑ ደረጃ ሊደርስ የሚችል ከመሆኑ የተነሳ በእርሳቸው የተቃውሞ ሰልፍ ላይ የአሜሪካ ዜጎችን፣ ሴቶችንና ሕፃናትን፣ የአሜሪካ ምስጢራዊ አገልግሎት ወኪሎችንና ሌሎችን የደህንነት መኮንኖችን ሳይቀር ለመደብደብ ፈቃደኞች ነበሩ። ይህ የሚያስደነግጥ ቢመስልም የዚህ የቱርክ ፕሬዝዳንት የደህንነት ቡድን ዝርዝር ዓለም አቀፍ ክስተት ሲፈጥር ይህ የመጀመሪያው ጊዜ አልነበረም። ልክ እንደ ተወካያቸው የቡድን አባላት የኤርዶጋንን ደህንነት ለመጠበቅ ያለውን ብቸኛ ግባቸውን ለማሳካት ማንንም ስለማቋረጥ ብዙም አይጨነቁም። የኤርዶጋን የደህንነት ቡድን የጦር መሳሪያዎችን ለማስረከብ በግልጽ እምቢ ስላሉ ከቦስኒያ የድንበር ፖሊስ ጋር ግጭት በድጋሚ ተከሰተ። በዚህ ጊዜ ላይ ምናልባት የተገነዘቡት ሌላ ነገር ቢኖር የፕሬዝዳንት ኤርዶጋን ሰዎች እንደ ቅንነታቸው ሁሉ በደንብ የታጠቁና ገዳይ መሆናቸው ነው። እንደ ቱርክ የአቮዝ 16 መሳሪያዎችና ኤምፒቲ 76 የመሳሰሉ መሳሪያዎችን ይጠቀማሉ። ቱርኮች ደግሞ ብሔራዊ ጠመንጃ ብለው ይጠሩታል። የአቮዝ 16 የቱርክ የጦር ኃይሎች መደበኛ መሳሪያ ሲሆን ኤርዶጋንን ጨምሮ በሀገሪቱ ውስጥ ያሉ ሁሉም የደህንነት መኮንኖች ይጠቀሙበታል። ኤምፒቲ 76 ወይም ብሔራዊ የጠመንጃ ተብሎ የሚጠራው መሳሪያ እስከ 600 ሜትር ኢላማ መምታት የሚችል ሲሆን በሰከንድ 800 ሜትር በሆነ ፍጥነት በደቂቃ 600 ዙር መተኮስ ይችላል። ከዚህ ሁሉ ሙቀት ጋር የኤርዶጋን ደህንነት አነስተኛ ሰራዊትን ለማውረድ የሚያስችል በቂ ኃይል አለው። የሀገሪቱን ቀዳሚ ዜጋ ለመጠበቅ ማንኛውንም ነገር ለማድረግ ፈቃደኛ መሆናቸውም ይረዳል። 7ኛ ናሬንድራ ዳሞዳርዳስ ሞዲ የህንድ ጠቅላይ ሚኒስትር። ህንድ አሁንም በዓለም ሀያላን መካከል ቦታ ለማግኘት የምትታገል የሶስተኛው ዓለም ሀገር ሆና ብትቀጥልም ሀገሪቱ ከምታስቡት በላይ ብዙ እየሰራች ነው። የአሁኑ ጠቅላይ ሚኒስትር ናሬንድራ ሞዲ በየዓመቱ ለደህንነታቸው እስከ $48 ሚሊዮን የሚያወጡበት ደረጃ ላይ ደርሰዋል። ይህ በፊት ከነበረው 10 በመቶ ገደማ ይበልጣል። ልዩ የጥበቃ ቡድን ወይም ኤስፒጂጂ ለአጭር ጊዜ የልዩ ኦፕሬሽን ኃይል ሲሆን ብቸኛው ዓላማውም ለህንድ ጠቅላይ ሚኒስትር እና ለቤተሰቦቻቸው የቅርብ ጥበቃ ማድረግ ነው። ሞዲ እንደ ቦዲጋርድ ሆነው የሚያገለግሉ ከ3000 በላይ የሰለጠኑ ወንዶች ያሉት ሲሆን በሚንቀሳቀሱበት ጊዜ ደግሞ ቡድኑ የጠቅላይ ሚኒስትሩን ደህንነት ለመጠበቅ ብቻ የሚያገለግሉ በመቶዎች የሚቆጠሩ ተሽከርካሪዎች፣ ሄሊኮፕተሮች፣ ድሮኖች፣ አውሮፕላኖችና ሞተር ብስክሌቶች አሉት። በአጠቃላይ ለጠቅላይ ሚኒስትሩ የደህንነት ቡድን ዝርዝር የተመደቡ የኤስፒጂ
ልዩ ኤጀንቶች ቁጥር፣ ምዕራባዊ አይነት መደበኛ የንግድ ልብሶች፣ ጥቁር መነጽሮችን፣ ባለ ሁለት አቅጣጫ የመገናኛ የጆሮ ማዳመጫ የሚያደርጉ ሲሆን በተለምዶ የተደበቁ የእጅ መሳሪያዎችን የታጠቁ ናቸው። አልፎ አልፎ ሊከሰቱ በሚችሉ ባህላዊ አጋጣሚዎች ኤጀንቶቹ በአካባቢው ለሚፈጠር ችግር ከአካባቢው ጋር ለመዋሃድ የሳፋሪ ልብሶችን ይለብሳሉ። የልዩ ጥበቃ ቡድን መኮንኖች ልክ እንደ ልዩ ኦፕሬሽን ኮማንዶዎች የሚለብሱት ብቻ ሳይሆን ልክ እንደነሱ በደንብ የታጠቁ ናቸው። መሳሪያዎቻቸው እጅግ ዘመናዊ ጠመንጃዎችን፣ ጥቁር ቢሶር መነጽሮችን፣ አብሮ በተሰራ የግንኙነት የጆሮ ማዳመጫዎች፣ ጓንቶች፣ የጥይት መከላከያዎች፣ የክርን ፓዶችና የጉልበት ፓዶች ያካትታል። ጠቅላይ ሚኒስትሩ በሀገሪቱ በሚዘዋወሩበት ጊዜ ግዙፍ ኮንቮይ በርካታ መንገዶችን ለሰዓታት ሙሉ በሙሉ ይዘጋሉ። ኮንቮያቸው የጥበቃቸውን ደህንነት ማረጋገጥ የሚችሉ የተራቀቁ ተሽከርካሪዎችን ያካትታል። ልክ እንደ መደበኛው የ2015 BMW 760 አሊ ሎንግ ዌል ቤዝ ሴዳን ብጅ የተደረጉ የታጣቂ አይነቶች። ይህ ተሽከርካሪ ሞዲን በግል ለማጓጓዝ በዋናነት የሚያገለግል ነው። የጠቅላይ ሚኒስትሩ ሞተር ተሽከርካሪ ቢያንስ 2 ሜርሴዲስ ሜይባክ S650 ጠባቂዎች፣ 3 የታጠቁ BMW 7 ተከታታይ ሴዳኖች፣ 4 የታጠቁ ሬንጅ ሮቨሮች እና ቢያንስ ከ8 እስከ 10 BMW X5ዎች፣ 6 ቶዮታ ፎርቹነሮች ወይም ላንድ ክሩዘሮች እና ቢያንስ 2 ሜርሴዲስ ቤንዚ ስፕሪንተር አምቡላንሶችን ያካትታል። የታታ ሳፋሪ የኤሌክትሮኒክስ የመከላከያ መኪና የሚመሩት የሬዲዮ ጥቃቶችን ለመከላከል ኮንቮዩን ያጅባል። ከዚህ ጎን ለጎንም ለአስፈላጊ ተግባር የሚያገለግሉ ብዙ ተጨማሪ አጃቢ ተሽከርካሪዎች አሉ። ሞዲን እና አጃቢዎቻቸውን የሚሸከሙት ተሽከርካሪዎች በቪአርቪ 2009 የባሊስቲክ ጥበቃ ደረጃዎች የተረጋገጡ ሲሆን ጠቅላይ ሚኒስትሩን ከምድር ላይ ፈንጂ ፍንዳታ እስከ መትረየስ ተኩስ ድረስ ከማንኛውም ነገር መከላከል ይችላሉ። ያ ብቻ በቂ መሆን ነበረበት። ነገር ግን በሞዲ ተሽከርካሪዎች ላይ የተጨመሩ ተጨማሪ የደህንነት ማሻሻያዎች አሉ። እነዚህ ማሻሻያዎችም በታችኛው ክፍል ላይ ያለ ጋሻ፣ 3 ኢንች ውፍረት ያለው ባለ ብዙ ሽፋን ላሜራ ብርጭቆና በሮች፣ ጣሪያ፣ የሰውነት ምሰሶዎች፣ የፊት እግር ጉድጓድና የኋላ ክፍልፋይ ላይ ጋሻ ጌጥን ያካትታል። ተሽከርካሪዎቹ ለ10 ኪሎ ሜትር ያህል ጎማቸው ተንፍሶ ሊሄዱ የሚችሉበት ጎማ የሌላቸው ጎማዎችና ሚሳኤሎችንና ቦምቦችን ለመከላከል የላቁ የሙቀት ሴንሰሮች ተገጥሞላቸዋል። በተመሳሳይ መልኩ የነዳጅ ታንኮችን ፍንዳታዎች ለመከላከል በኬቭላር የታሸጉ ናቸው። ልክ እንደ ሞዲ ሜርሴዲስ ሜይባክ ያሉ ተሽከርካሪዎች ኬሚካላዊና ባዮሎጂካዊ ጥቃቶች በሚደርሱበት ጊዜ ለተሳፋሪው ንጹህ የአየር አቅርቦትን ማረጋገጥ የሚችሉ ወደ ጋዝ መከላከያ ክፍሎች ይቀየራሉ። በአጠቃላይ ሚኒስትሩ ኮንቮይ ውስጥ ባሉት መኪኖች ላይ ተጨምረዋል ተብሎ የሚነገሩት ሌሎች ገጽታዎች በተሳፋሪዎችና በአሽከርካሪዎች መካከል ቀላል ግንኙነትን ለማድረግ የሚያስችል ኢንተርኮም ሲስተም፣ የማንቂያ ሲስተም፣ የሙቀት ሴንሰር ያለው የእሳት ማጥፊያ፣ በተሳፋሪው አካባቢ ውስጥ አደገኛ ጋዞችን ለማሞቅ የሚረዱ የጎጂ ጋዞች ሴንሰሮችና በማዕከላዊ ኮንሶል ውስጥ 2 መትረየሶችን የሚይዙ ክፍሎች ናቸው። ጥበቃ እንደሚደረግላቸው ሁሉ ሞዲ በሚጓዙበት ጊዜ መንገዶቻቸው ተጨማሪ ጥንቃቄ ይደረግባቸዋል። የህንድ ጠቅላይ ሚኒስትር በአየር ሲጓዙ የህንድ አየር አንድን ይጠቀማሉ። ይህ ስያሜ ለህንድ ፕሬዝዳንት፣ ምክትል ፕሬዝዳንት ወይም ጠቅላይ ሚኒስትር ለሚይዙት አውሮፕላኖች ሁሉ የሚሰጥ ኮድ ነው። እነዚህ በረራዎች ልዩ የሆኑ ብሔራዊ ምልክቶች ባሏቸው 2 ብጁ በተሰሩ ቦይንግ 777-300 ኢአር አውሮፕላኖች ይከናወናሉ። አውሮፕላኖቹ የተሰሩት በዩናይትድ ስቴትስ ሲሆን የአሜሪካን ፕሬዝዳንት ለማጓጓዝ በሚያገለግለው የአየር ኃይል 1 ንድፍ በመጠቀም ነው። በተጨማሪም ለሀገር ውስጥ በረራዎች ሞዲን ቡድናቸው በ4 ባለ 14 መቀመጫ ኤምብራየር 135 አውሮፕላኖች እና 3 ብጁ በተሰሩ ባለ 46 መቀመጫ ቦይንግ ቢዝነስ ጄት BBJ 737ዎች መካከል የመመላለስ አማራጭ አላቸው። ይህም እንደገና ደህንነታቸውን በማረጋገጥ ማንኛውንም ጉዞ በሰላም እንደሚሄዱ ለማረጋገጥ ይረዳል። ናሬንድራ ሞዲ ስሪላንካን በጎበኙበት ወቅት ሕይወትን ከመጠበቅ ይልቅ ጦርነትን ለመግጠም የሚስማማውን የህንድ አየር ኃይል ሎኪድ C-130 ጄት ተጠቅመዋል። ጠቅላይ ሚኒስትሩን በአየር ጉዞ ወቅት ማስጠበቅ ቡድናቸው በቅንጦት አውሮፕላኖች ከማጓጓዝ ባለፈ በሰማይ ላይ የሚዘዋወሩ
ሄሊኮፕተሮችን በመጠቀም ማንኛውንም አደጋ መፈለግን ያካትታል። 6 ሚ-17 ቪ5ቶች ከብዙ አስደናቂ ተግባራት መካከል የላቁ የአቪዮቲክ በቦርድ ላይ ያሉ የአሰሳ ሲስተሞችንና የሌሊት እይታ መሳሪያዎች አሏቸው። ኤስፒጂ የተሳፋሪዎቻቸውን ደህንነት ለማረጋገጥ ሄሊኮፕተሮቻቸውን በጋሻ ጌጥና በበለጠ ጽናት አስታጥቀዋል። ቀድሞውኑ በጣም ተደስተው ማመልከቻ ለመላክ እቅድ ያወጡ ከሆነ ኤስፒጂ ሰራተኞችን በቀጥታ እንደማይቀጥር ማወቅ አለቦት። ምልምሎች በምትኩ ከማዕከላዊ የታጠቁ የፖሊስ ኃይሎችና ከባቡር ጥበቃ ኃይል ከተመዘገቡ ደረጃዎች ይመለመላሉ። ከእነዚህ አገልግሎቶች የመጡ ሰራተኞች ወደ ኤስፒጂ ለመዛወር ማመልከት ይችላሉ። እናም ጥብቅ የአካልና የስነ ልቦና ግምገማዎችን እንዲሁም የተሻለ የደህንነት ፍተሻ ይደረግባቸዋል። ወደ ኤስፒጂ መዛወር በተለምዶ 5 ዓመታት የሚቆይ ቢሆንም በዳይሬክተሩ ውሳኔ ሊራዘም ይችላል። ልዩ ጥበቃ ቡድኑ ከጀመረበት ጊዜ አንስቶ ወኪሎቹ ተወካያቸውን ለመጠበቅ ማንኛውንም አደጋ ቢመጣ ወደፊት ለመዝለቅ ዝግጁ እንደሆኑ ህዝቡ የሚያውቀው እውነታ ሆኗል። እስከ ዛሬ ድረስ የኤስፒጂ መኮንኖች ለተለያዩ አገልግሎቶች 43 ከፕሬዝዳንቶች የፖሊስ ሜዳሊያዎችንና ለተገባ አገልግሎት 319 የፖሊስ ሜዳሊያዎችን ተሸልመዋል። ይህ ሁሉ የቴክ ክህሎትና ድፍረት በአሁኑ ጊዜ ለጠቅላይ ሚኒስትሩ ናሬንድራ ሞዲ ብቻ የተጠበቀ ነው። ምክንያቱም እሱ ብቻ ነው የኤስፒጂ ጥበቃ የሚደረግለት። 6ኛ ማማዲ ዲምቦያ የጊኒ ጊዜያዊ ወታደራዊ ፕሬዝዳንት። የቀድሞ የጊኒ ፕሬዝዳንት አልፋ ኮንዴ በደንብ የሰለጠኑ የደህንነት ሰራተኞቻቸው ስልጣናቸውን እንዲያጡ ያደረገውን መፈንቅለ መንግስት ማቆም ባልቻሉበት ሁኔታ ባይሆን ኖሮ በዚህ ዝርዝር ውስጥ ሊታዩ ይችሉ ነበር። አልፋ ኮንዴ ከተገለበጡ በኋላ ቦታቸውን ማማዲ ዱሞያ በጦር ኃይሉ ውስጥ የሌተና ኮሎኔል ቦታን ወሰዱ። አሁን የሀገሪቱ ጊዜያዊ ፕሬዝዳንት ሆነው እያገለገሉ ይገኛሉ። በአስደንጋጭ ሁኔታ የቀድሞ ፕሬዝዳንት ከኮርፖራልነት ማዕረግ ጀምሮ እስከ ልዩ ኃይሎች ቡድን ኃላፊነት ድረስ ፕሬዝዳንቱን በግል አሳድገዋቸዋል። ነገር ግን ኮንዴ ከስልጣን ከመወገዳቸው በፊት ጦር ኃይሉን ለማደስ ከመንገዳቸው ወጥተዋል። ለሞት የሚዳርግ በደንብ የሰለጠነ የደህንነት ኃይል እቅድ የወጣው በጀት በ2005 ዓ.ም $119 ሚሊዮን ገደማ ይገመታል። ይህም ከሀገሪቱ ጠቅላላ የሀገር ውስጥ ምርት 2.9 በመቶ ነው። የ2006 የመከላከያ በጀት ወደ $30 ሚሊዮን ሲገመት በጣም አነስተኛ ቢሆንም አሁንም ብዙ ገንዘብ ለጦር ኃይሉ ወጪ ተደርጓል። ኮንዴ ጦር ኃይሉን ወደ ሰፈራቸው አስገብተው አንዳንድ ሻለቆችን ወደ ግዛታቸው መልሰዋል። 4000 ወታደሮችን አሰናብተዋል። በጀቶችን ጨምረው የአስተዳደሩን ወታደራዊነት አጠናክረዋል። ምልመላ በሚደረግበት ጊዜ ታዲያ እነዚህ 4000 ወታደሮች የበለጠ ተፈላጊ ሆነዋል። በቀጥታ በፕሬዝዳንት ጽሕፈት ቤት በተደረገው ልዩ ኃይል መፈጠር የኮንዴ ጦር ኃይላቸውን የማጠናከርና የሙያተኝነት ፍላጎት ምላሽ ነበር። ይህ ዩኒትም የአደንዛዥ ዕፅ ዝውውርንና ሽብርተኝነትን ለመዋጋት እንደሚችል ያመኑ የውጭ ሀገሮችም በረከት አግኝተዋል። በሚያሳዝን ሁኔታ ሳያውቁ ለኮንዴ ውድቀታቸው ነገሮችን እያነሳሱ ነበር። የቀድሞ የመንግስት ቡድን አባላት ስለ ልዩ ኃይሉ መፈጠር ሲናገሩ ኮንዴ እጅግ በደንብ የታጠቀ ጭራቅ ፈጠሩ ይላሉ። ኮሎኔል ዱምቢያን ጨምሮ ወደ 100 የሚጠጉ ብቁና በደንብ የሰለጠኑ ወታደሮች ቡድን ከ2010 ጀምሮ በውጭ ሀገር ሲሰለጥኑ የነበር ሲሆን የአሜሪካ ልዩ ኦፕስ ልምምዶችንም ተካፍለዋል። ኮንዴን ከስልጣን አውርደው ፕሬዝዳንት እንዲሆኑ የረዳቸው ይኸው ቡድን ነበር። እስከዛሬ ድረስ የቡድን አባላት ለወታደራዊ ገዢው ታማኝ ሆነው የቆዩ ሲሆን በእርግጥም የደህንነት ኃላፊነትን ወስደዋል። ልክ እንደ ቀድሞ አገዛዝ ደጋፊዎች ላሉ ሊከሰት ከሚችሉ ስጋቶች የመጠበቅ ኃላፊነት ተጥሎባቸዋል። የዱምቢያ ልዩ ኃይሎች ቡድን ልክ እንደ ኮንዴ በልግስና እንደደገፉት አብዛኛው ጦር ኃይል የታክቲክ ትጥቅ የታጠቀ መድፍ፣ ጸረ ታንክ መድፍ፣ ሮኬት ማስወንጨፊያዎች፣ የአየር መከላከያ ጠመንጃዎችና ሚሳኤሎች በሙሉ የታጠቁ ናቸው። በቅኝት በደንብ የተካኑ ሲሆን በአወጋገር ላይ ያሉ ሄሊኮፕተሮችም አሏቸው። ወታደራዊ ዩኒቱ በደንብ የሰለጠነና የታጠቀ ነው። እናም በአሁኑ ጊዜ በጣም አስፈላጊው ግዴታቸው ጊዜያዊ ፕሬዝዳንቱን ማማዲ ዱቢያን በደህንነት መጠበቅ ነው። ይህም በታሪክ ውስጥ እጅግ ጥበቃ ከሚደረግላቸው ፕሬዝዳንቶች አንዱ ያደርጋቸዋል። 5ኛ መሐመድ ቢን ሳልማን አልሳውድ አልጋ ወራሽ ልዑልና የሳዑዲ አረቢያ ጠቅላይ ሚኒስትር። የአልጋ ወራሽና
በዓለም ላይ ካሉት ትላልቅ የነዳጅ ላኪዎች መካከል የአንዱ ጠቅላይ ሚኒስትር መሆን መሐመድ ቢን ሳልማን አል ሳዑድ በዙሪያቸው ጥብቅ ደህንነት እንዲኖራቸው በቂ ምክንያት ነው። ልዑሉም የሚደረግላቸው ይሄው ነው። ከ13 ቢሊዮን ዶላር በላይ የሚገመት የተጣራ ሀብት ያላቸው መሐመድ ቢን ሳልማን በአረቡ ዓለም ውስጥ በጣም ተደማጭነት ካላቸው ሰዎች መካከል አንዱ ናቸው። እናም ብዙ ስልጣን ሲኖር ራስን የመጠበቅ አስፈላጊነት ይኖራል። ከዓመታት በላይ ልዑሉ በተለያዩ ምክንያቶች ጀርባቸው ላይ ትልቅ ኢላማ ሊኖርባቸው እንደሚችል ዜና እንደ እሳት ተሰራጭቷል። ከእነዚህም አንዱ ጋዜጠኛ ጀማል ካሾግ በተባለው ጭካኔ የተሞላበት ግድያ ውስጥ እጃቸው እንዳለበት ነው። የሳውዲ አረቢያው የነዳጅ ሀብታም ሀገር ጠቅላይ ሚኒስትር ከመባላቸው በፊት ልዑል መሐመድ ቢን ሳልማን የመከላከያ ሚኒስትር ሆነው አገልግለዋል። በዚህ የሥራ ዘመናቸው በሳውዲ ጦር ውስጥ አንዳንድ ስር ነቀል ለውጦችን ያደረጉ ሲሆን ደህንነታቸውና ጥበቃቸው ቁልፍ ትኩረት እንዲሆን ስልጣናቸውን እንደ አልጋ ወራሽና የመከላከያ ሚኒስትርነት ሲጠቀሙ መሐመድ ቢን ሳልማን የሳውዲ አረቢያን ወታደራዊና የደህንነት ኤጀንሲዎች ሙሉ ለሙሉ ተቆጣጠሩ። ይህም ችሎታቸውንና አፈጻጸማቸውን ለማሻሻል በሚል ሰበብ ነው። ልዑሉ ከሌሎች የንጉሳዊ ቤተሰብ አባላት አንዳንድ ኤጀንሲዎችን ተቆጣጠሩ፣ ወደ አንድ አዲስ አካል አመጧቸው። ይህም የክልል ደህንነት ፕሬዝዳንት በመባል ይታወቃል። በመላው ሀገሪቱ በሚገኙ በርካታ የደህንነት ኤጀንሲዎች ውስጥም ማሻሻያዎችን ተግባራዊ አድርገዋል። እነዚህ ማሻሻያዎችም የንጉሳዊ ጥበቃ አዛዦችን መተካት፣ ለአየር ኃይሎች አዲስ ዋና አዛዥ መሾምን እንዲሁም የተለያዩ መሪዎችን መሾምንና ከሁሉም በላይ ደግሞ አዲስ የተሾሙ ባለስልጣኖችን በሙሉ ለእርሳቸው ብቻ መልስ እንዲሰጡ ማረጋገጥን ያካትታሉ። ልዑሉ መሐመድ ቢን ሳልማን የሀገሪቱን ወታደራዊ ኃይል ከመንግስት ሚስጥራዊ አገልግሎት ባለሙያዎች ጋር በማዋሃድ ከሁሉም ስጋቶች የሚጠብቃቸውን የግል ጦር ፈጠሩ። በሀገሪቱ ውስጥ በሚገኙ አብዛኞቹ የደህንነት ኤጀንሲዎች ላይ ቁጥጥር እንዲኖራቸው ያለማቋረጥ በሚደረጉት የስልጣን እንቅስቃሴዎች ምስጋና ይግባውና መሐመድ ቢን ሳልማን በደንብ የሰለጠኑ ወታደሮች ያሉት ጠንካራ የደህንነት ቡድን ዝርዝርና ደህንነታቸውን አደጋ ውስጥ ሊጥሉ የሚችሉ ነገሮችን ለመከታተል ሁልጊዜ የሚጠባበቅ የሳይበር ደህንነት ቡድን አላቸው። የአልጋ ወራሹ ደህንነት ከተቋቋመበት ጊዜ አንስቶ በየዓመቱ እንደገና እየተስፋፋ ሄዷል። ከ2 ዓመት በፊት የሳውዲ ንጉሥ ለወታደራዊ መሳሪያዎችና ለውጊያ ዓመት 800 አዳዲስ መኮንኖች እንደሚያስፈልገው ዜና ወጣ። የሳውዲው ዙፋን ወራሽ የአገሪቱን ወታደራዊ መሳሪያዎች ለማዘመን ብዙ ሰርተዋል። እንዲሁም በ2019 ለሀገሪቱ ጦር ኃይል ከፍተኛ ደረጃ ያላቸውን ጠመንጃዎችና መድፎች ለመግዛት ከ20 ቢሊዮን ዶላር በላይ አውጥተዋል። ያንን ከግምት ውስጥ በማስገባት ልዑል መሐመድ ቢን ሳልማንን ለመጠበቅ የተሰማሩት ሰዎች ክህሎታቸው ብቻ ሳይሆን ስራቸውን በትጋት ለመስራት የሚያስችላቸው መሳሪያዎችም አሏቸው ማለት ይቻላል። አራተኛ፣ ዢ ጂንፒንግ የቻይና ፕሬዝዳንት። ቻይና የዓለም ሀያል እንደመሆኗ ሀገሪቱና ዜጎቿ የፕሬዝዳንታቸውን ደህንነት ለማረጋገጥ እጅግ ብዙ ጥረት ለማድረግ ፈቃደኞች መሆናቸው ምክንያታዊ ይመስላል። ዛሬ ማዕከላዊ የደህንነት ቢሮ የሀገሪቱን መሪዎችና ሀያላን መሪዎቻቸውን ለመጠበቅ ኃላፊነት ያለው ዋናው ድርጅት ነው። ቢሮው የማዕከላዊ ጥበቃ ሬጅመንት በመባል የሚታወቅ ሲሆን በቻይና ህዝባዊ ነፃ አውጪ ሰራዊት የሰለጠነ ገዳይ የቦዲጋርድ ዩኒት ነው። ይህ ቡድን ያለፉትን የቻይና መሪዎችና የቅርብ ቤተሰቦቻቸውን በሙሉ ጠብቋል። ነገር ግን ከአገልግሎታቸው ተጠቃሚ ከሆኑ መሪዎች ሁሉ ዢ ጂንፒንግ ደህንነት ከእነሱ ብዙ የሚጠብቅ ይመስላል። ፕሬዝዳንቱን የመጠበቅ ኃላፊነት የተሰጠው ዩኒት 3 ሬጅመንት ያለውን ብርጌድ ያካተተ ሲሆን የእነዚህ ሬጅመንት አባላት በሙሉ የፕሬዝዳንቱ ደህንነት በተለያዩ ገጽታዎች ላይ ኃላፊነት አለባቸው። የዩኒቱ አጠቃላይ ኃይል ከ80,000 በላይ ሰዎች ሲሆኑ በ7 ቡድኖች የተደራጁ ሲሆን በአጠቃላይ 36 ክፍሎች አሏቸው። እያንዳንዱ ንዑስ ቡድንና ግለሰብ የፕሬዝዳንቱን ጥበቃ የሚመለከት ልዩ ተልዕኮ ተሰጥቷቸዋል። ዢ ጂንፒንግ ሆንግ ኮንግ ወደ ቻይና አስተዳደር በተመለሰችበት 25ኛ ዓመት በዓል ላይ ለመገኘት ባለፈው ዓመት ሰኔ 30 በጎበኙበት ወቅት በከተማዋ ዙሪያ ማሽነሪዎች፣ የባለስቲክ ቦርሳዎችና በጣም ረጅም ሞተርን ያካተተ ታይቶ የማይታወቅ የፕሬዝዳንቱ ደህንነት ደረጃ ነበር። በክስተቱ ወቅት ቻይናዊ ገዢ ከማዕከላዊ የደህንነት ቢሮ በግል ቦዲጋርዶችና ከጥግ እስከ ጥግ የታጠቁ G4 በመባል ከሚታወቁ የቪአይፒ ጥበቃ ልዩ ልሂቃን መኮንኖች ታጅበዋል። የደህንነት ቡድን ዝርዝር አባላቱ
በቀላሉ ወደ ታጣፊ ጥይት መከላከያ ጋሻዎች ወይም ብርድ ልብስ ሊለወጡ የሚችሉ ቀላል ክብደት ያላቸው የባለስቲክ ቦርሳዎች የታጠቁ ነበሩ። አደጋ በሚከሰትበት ጊዜ ፈጣን እና ከባድ እርምጃ እንዲወስዱ ቦርሳዎቹን የሚመስሉ ማሽነሪዎች እንደነበራቸው ታይቷል። ፕሬዝዳንቱ ወደ 50 የሚጠጉ የፖሊስ ተሽከርካሪዎች ያሉት በጣም ረጅም ሞተር ይዘው ይንቀሳቀሱ የነበር ሲሆን ጂ ጂንፒንግ በሚንቀሳቀሱበት ጊዜ ሁሉ እያንዳንዱ ተሽከርካሪ እዚያው ነበር። ጂ ጂንፒንግ ራሳቸው በሩሲያ ገዢ ኮሚኒስት ፓርቲ መሪዎች ከመሰረቱበት ጊዜ ጀምሮ ሲጠቀሙበት በነበረው ጥይት መከላከያ 4 በር ሆንግቺ ሴዳን የቅንጦት የቻይና መኪና ውስጥ ተቀምጠዋል። ለዚህ ሁሉ ጥሩና ደህንነቱ የተጠበቀ አጨራረስ በአካባቢው አየር ላይ ከሚሰነዘሩ አደጋዎች ለአየር ጥበቃ የሚረዳ የመንግስት ሄሊኮፕተርም ነበር። መላው ሞተር በጉዞ ወቅት ምንም የሚያስቆም ነገር እንዳይኖርና አደጋን የሚጠብቁ ሰዎች ሰለባ እንዳይሆኑ ሁሉም የትራፊክ መብራቶች ተዘግተው ነበር። የአንድን ሰው ደህንነት ለማረጋገጥ ብዙ የሚመስል ቢሆንም ቢያንስ የቻይና ፕሬዝዳንት በፍርሃት ወደ ኋላ መመልከት እንደማይኖርባቸው እርግጠኛ ነው። ሶስተኛ፣ ኪም ጆንግ ኡን የሰሜን ኮሪያ የበላይ መሪ። የሰሜን ኮሪያ መሪ መንግስት ከጀመረበት ጊዜ አንስቶ ዲሞክራሲያዊ አገዛዝ ባለመሆኑ የተነሳ ጠላቶች አልጠፉም። ኪም ጆንግ ኡን ይቅርታ የማይጠይቁ አምባገነን ሲሆኑ በሰሜን ኮሪያ ላይ የብረት መዳፍ አላቸው። ተወዳጅነት የሌለው አገዛዛቸውን ከግምት ውስጥ በማስገባት የተቃውሞ ኃይል ሊመጣ እንደሚችል ይጠበቃል። ነገር ግን በአምባገነኑ እብድ ደህንነት የተነሳ ስራቸው በጣም የተወሳሰበ ይሆናል። ወደሚሄዱበት ቦታ ሁሉ የሰሜን ኮሪያ ቀዳሚ ዜጋ በልዩ ወታደራዊ ልዩ ኦፕስ ክፍል የደህንነት ቡድን ይጠበቃል። አምባገነኑ በመንገድ ሲዘዋወሩ ፕሬዝዳንታዊ መኪናቸው ሁልጊዜም በአለባበሳቸው በሚማርኩ ቦዲጋርዶች ቡድን ይሸኛል። ጠባቂዎቹ በጣም ጥሩ የአካል ብቃት ሊኖራቸው ይገባል። ምክንያቱም አንዳንድ ጊዜ የሥራ መግለጫቸው ድራይቭ ምንም ያህል ረጅም ቢሆን ከኪም ጆንግ ኡን መኪና ጎን መሮጥን ይጠይቃል። ሯጮቹ ቦዲጋርዶች በማዕከላዊ ፓርቲ ጽሕፈት ቤት ቁጥር 6 ውስጥ የሚገኙ ሲሆን ወደዚያ ለመግባት ቀላል አይደለም። በሀገሪቱ ውስጥ እጅግ አስፈላጊ የሆነውን ሰው ለመጠበቅ ትልቅ ቦታ ለመያዝ ብዙ ፈተናዎችን ማለፍ ያስፈልጋል። እጩዎች ለማለፍ ከሚጠበቅባቸው ብዙ እንቅፋቶች አንዱ በቡድን ውስጥ የመካተት ዋስትናውን ለማረጋገጥ አንድ የሆነውን የቁመት መስፈርት ማሟላት ነው። የወደፊት እጩዎች ምክንያቱም ምንም ይሁን ምን ከሰሜን ኮሪያ መሪ መንግስት ቁመት እኩል መሆን አለባቸው። አንዳንድ ሰዎች ይህ መስፈርት የተጠቀመው ኪም ጆንግ ኡን በረጃጅም ሰዎች መከበብ ስለማይፈልጉ ነው ብለው ገምተዋል። ነገር ግን በጭራሽ ልናውቅ አንችልም። ሌሎች ልዩ ገጽታዎች መሟላት አለባቸው። ነገር ግን እያንዳንዱ ጠባቂ እንደ ተኳሽነትና ማርሻል አርት ባሉ ይበልጥ አስፈላጊ በሆኑ ችሎታዎች ላይ መፈተኑ ግድ ነው። የተመረጡ እጩዎች በአስከፊ ሁኔታዎች ውስጥ የሀገሪቱን መሪ መንግስት ለመጠበቅ መቻል አለባቸው። ይህ ምናልባት ለፕሬዝዳንታዊ ዝርዝር ከመመደባቸው በፊት ሚስጥራዊ አገልግሎት ኦፕሬተሮች ከሚሰጧቸው ጋር ተመሳሳይ የሆነ ፈተናዎች የሚወስዱበት ምክንያት ሊሆን ይችላል። የኪም ጆንግ ኡን የደህንነት ዝርዝር አባላትም ቢሆን ምንም አይነት ፍላጎት፣ ግጭት ወይም አንድ ጥቁር ደብዳቤ ሰውን ሊጠቀምበት በሚችል እምቅ ድክመት እንደሌለባቸው ለማረጋገጥ ያለፉትን 2 የቤተሰብ ዛፎች በጥንቃቄ የሚያጣራ ትልቅ የጀርባ ፍተሻ ይደረግባቸዋል። የኪም ጆንግ ኡንን ደህንነት ለመጠበቅ ብዙ የሚያስብ ይመስላል። ነገር ግን ያ ብቻ አይደለም። ከግል ቦዲጋርዶቹ በተጨማሪ መላው የሰሜን ኮሪያ ጦርም የሀገሪቱን መሪ መንግስት ለመጠበቅ ቁርጠኛ ነው። ስለ ጉዳዩ ትልቅነት የምትደነቁ ከሆነ ይህ ነው ነገሩ። የጦር ኃይሉ አባላት ያለምንም ጥያቄ ወደሚነገራቸው ቦታ የሚሄዱ ሲሆን ትዕዛዞችን ለመቃወም የቅንጦት ዕድል የላቸውም። የኪም ጆንግ ኡንን ደህንነት ለማረጋገጥ ማንኛውንም ነገር ማድረግ ይችላሉና ያደርጋሉ። የሰሜን ኮሪያ ፕሬዝዳንታዊ የደህንነት ሲስተም በመላው ዓለም ካሉ እጅግ የተወሳሰቡ ወታደራዊ ቡድኖች አንዱ ሲሆን ከ100,000 በላይ አባላት ያሉት ሲሆን ሁሉም አንድ ሰው የመጠበቅ ብቸኛ ግዴታ አለባቸው። ዩኒቱ በይፋ የጠቅላይ ጥበቃ ትዕዛዝ በመባል የሚታወቅ ሲሆን በጄኔራል ዮን ጆን ሪን ቁጥጥር ስር ነው። ትዕዛዙ ኪም ጆንግ ኡን ራስጌ አጠገብ በፒዮንግያንግ ላይ የተመሰረተ ነው። ነገር ግን በመላ ሀገሪቱ ካምፖች አላቸው። ከዋና አባላቱ በተጨማሪ ዩኒቱ ኪም ጆንግ ኡን ላይ ከባድ ጥቃት ቢሰነዘርበት ተጨማሪ 100,000 ወታደሮችን ማግኘት ይችላል። ኪም ጆንግ ኡን ላይ ከባድ ጥቃት ቢሰነዘር እነዚህ ተጠባባቂ አባላት መሬት ላይ ተሰማርተው እሱን በፍጥነት ወደ አስተማማኝ ቦታ ለማንቀሳቀስና
የታጠቁ ተሽከርካሪዎችን በመጠቀም ደህንነቱን ለመጠበቅ የተለጠኑ ናቸው። በትዕዛዝ ሰንሰለት ውስጥ ከፍ ያለ የልሂቃን የጸጥታ ቡድን አባላት የተልዕኳቸውን ደህንነት ለመጠበቅ የሚያስፈልገውን ሚስጥራዊ መረጃ ማግኘት ይችላሉ። ይህ መረጃ አምባገነኑን ከማንኛውም ጥቃት ለመጠለልና ለመከላከል የተገነቡ የተደበቁ መጠለያዎችን የሚገኙበትን ቦታ ያካትታል። በትዕዛዝ ውስጥ ያሉ ክፍሎች ለተወሰኑ ዓላማዎች የሚገለገሉ ቢሆንም 100,000 ሰዎች ለአንድ ሰው ጥበቃ ከመጠን በላይ ይመስላል። በተለይም አብዛኞቹ በአስራዎቹ ዕድሜ ውስጥ የሚገኙ ወጣቶች ሆነው ስለሚመጡ እና የኪም ጆንግ ኡንን ደህንነት ለመጠበቅ በሚል አንድ ዓላማ ብቻ ለዓመታት ከፍተኛ ስልጠና ይሰጣቸዋል። ሁለተኛ፣ ዶናልድ ትራምፕ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በዚህ ዝርዝር ውስጥ መግባታቸው ላይ ምንም ጥርጥር የለውም እና በእርግጥ በዚህ ደረጃ ላይ የሚመደቡት በቅርቡ ግልጽ በሆኑ ምክንያቶች ነው። ለመጀመሪያ ጊዜ ፕሬዝዳንቱ የዓለማችን ሀያላን ሀገሮች መሪ ብቻ ሳይሆኑ በመላው ዓለም በመቶዎች የሚቆጠሩ ንግዶች ያሉት ትልቅ ቢሊዮነርም ናቸው። የትራምፕ የፖለቲካ አቋም፣ የግል ሀብትና ደህንነትን መውደድ ቢሊዮነሩ ፕሬዝዳንት በደህንነት ወጪያቸው ሪከርድ እንዲሰብሩ አድርጓል። ምን ያህል ትልቅ ሪከርድ ነው ብለው ይጠይቁ ይሆናል። ደህና የቀድሞ ፕሬዝዳንት ባራክ ኦባማን እና ቤተሰቦቻቸውን ለመጠበቅ ሀገሪቱ በዓመት $16 ሚሊዮን ገደማ ሲያስወጣ በትራምፕ የስልጣን ዘመን ደግሞ መጠኑን ወደ $29 ሚሊዮን ከፍ አድርጓል። ያ ብቻ አንዳንድ ሪከርዶችን ለመስበር በቂ ነበር። ነገር ግን በ2017 የአሜሪካ ኮንግረስ ዶናልድ ትራምፕን እና ቤተሰቦቻቸውን ለመጠበቅ ከፍተኛ መጠን ያለው $120 ሚሊዮን በጀት መድቧል። አሁን ምናልባት ትራምፕ በደህንነት ላይ $120 ሚሊዮን እንዴት ማውጣት እንደቻሉ እያሰቡ ይሆናል እና ለማወቅ ተቃርበዋል። ለመጀመሪያ ያህል ፕሬዝዳንቱን ለመጠበቅ ኃላፊነት ያለው የልሂቃን ሚስጥራዊ አገልግሎት 7,000 የሚያህሉ የተለያዩ ክፍሎችና ሰራተኞች ያሉ ሲሆን ሁሉም በትክክል የተቀናጁና የትራምፕን ሕይወት አደጋ ላይ ሊጥል የሚችል ማንኛውንም ሁኔታ ለመቋቋም ዝግጁ ነበሩ። እርግጥ ነው እነዚህ ክፍሎች ትንሽ ወጪ አልነበራቸውም፣ ስለዚህ ከፍተኛ ጥበቃ ተደርጎላቸዋል። ጉልህ የሆነ የጥበቃ ክፍል ለአውሬው ወይም ዘቢስት ወጪ ተደርጓል። አውሬ አይደለም፣ ዘቢስት በዓለም ላይ እጅግ አስተማማኝ ሊሞዚን ተብሎ ተገልጿል። እናም በዚህ እስማማለሁ። ሊሞው 5 ኢንች ውፍረት ያለው የጦር ትጥቅ፣ 5 ንብብሮች ያሉት ጥይት መከላከያ መስታወት፣ 8 ኢንች ውፍረት ያላቸው በሮች ያሉት ሲሆን ውስጡን ባዶ ያደርገዋል። ለማንኛውም ኬሚካል ጥቃት ከባድ መሳሪያዎች፣ የኬቭላር ጎማዎችና የተበሱ ቢሆንም እንኳን ሙሉ በሙሉ መንቀሳቀስ የሚችሉ የብረት ጎማዎች አሉት። የቢስት የነዳጅ ታንክ እንዳይፈነዳ ወይም እንዳይፈስ በደንብ የተሸፈነ ሲሆን በውስጡ የራሱ የሆነ የኦክሲጅን ማጠራቀሚያ አለው ለማንኛውም የኬሚካል ድንገተኛ አደጋ። የዚህ አስደናቂ መኪና ግንድ የእሳት አደጋ መከላከያ ስርዓት፣ የአስለቃሽ ጋዝና የጭስ ስክሪን ስርዓቶች፣ ሙሉ የሕክምና ቁሳቁስና ፕሬዝዳንቱ ደም መውሰድ ካስፈለጋቸው በደም አይነታቸው የተሞሉ ከረጢቶች አሉት። ይህን ሁሉ እያደረጉ ትራምፕ አሁንም የህይወት መስመር ነበራቸው። እሱም ምክትል ፕሬዝዳንቱና ፔንታጎን የሚገኙበት ቀጥተኛና አስተማማኝ መስመር ነው። ወደ የትኛውም ቦታ ቢሄዱ ፕሬዝዳንታዊ የመኪና አጃቢ ሁልጊዜ ከ30 በላይ ተሽከርካሪዎች ይኖሩታል። ጉዞ ያድርጉ እና ምናልባትም ከዚህ የበለጠ ታላቅ አጃቢ በጠቅላላው የመኪና አጃቢ መሪ ላይ ላያገኙ ይችላሉ። ብዙውን ጊዜ አካባቢውን ለማጽዳትና ዳርቻውን ግልጽ መሆኑን ለማረጋገጥ የተሰማሩ ጥቂት መደበኛ የፖሊስ መኪኖች ወይም ሞተር ብስክሌቶች በአካባቢው አሉ። ከፖሊስ መኪኖችና ሞተር ብስክሌቶች ጀርባ ወዲያውኑ በአካባቢው ያለውን መንገድ የሚያጸዱ በራሪ መኪኖች አሉ። እነዚህ በተለምዶ በቀጥታ በፕሬዝዳንቱ ተሽከርካሪ ፊት ለፊት የሚገኙ ሲሆን በተለምዶ እውነተኛው ቢስት እና ቅጂ ተብለው የሚጠሩ 2 መኪኖች ብቻ አሉ። ነገር ግን ፕሬዝዳንቱ የሚፈልጓቸው የቀዳሚ መኪኖች ብዛት ላይ ምንም ገደብ የለም። ዶናልድ ትራምፕ ለአጃቢዎቻቸው የቢስትን ቅጂዎች ለመጨመር የፈለጉት 2 ዓላማዎችን ለማሳካት ነው። አንደኛው ሊደርሱ የሚችሉ አጥቂዎችን ማሳሳትና ፕሬዝዳንቱ ሊኖራቸው የሚችሉ ሌሎች ቪአይፒዎችን ማጓጓዝ ነው። በቀጣይነት ከፕሬዝዳንቱ ጀርባ በመጓዝ የደህንነት ዝርዝሮችን የሚይዝ ግማሽ ጀርባ አለ። እነዚህ ሰዎች ከፕሬዝዳንቱ ጀርባ የሚጓዙ ዋና የደህንነት ዝርዝሮች ናቸው እና የመኪና አጃቢው ከተጠለፈ ሁኔታውን መቆጣጠር ግዴታቸው ነው። ከኋላቸው የሚጓዘው ዘዎች ታወር ተብሎ የሚጠራው ቫን ሲሆን በላዩ ላይ ጥቂት አንቴናዎች አሉት። ይህም ማንኛውንም የኤሌክትሮኒክ መሳሪያ
እንዳይሰራ ያደርጋል። ከዚህ ጋር ማንኛውንም አደጋ ለመለየትና በተለይም በአጃቢው ራስጌ ጋር ካሉ ተሽከርካሪዎችና አብራሪ ተሽከርካሪዎች ጋር ለመገናኘት መታወቂያ የሚገልጽ መኪና አለ። ይህም ምንም አይነት አደጋ እንደማይኖር ለማረጋገጥ ነው። ከማንነት መለያ መኪናው ጀርባ በቀጥታ የሚጓዘው ጥቁር አምቡላንስ የሚመስልና ማንኛውንም ባዮሎጂካዊ አደጋ ለመቋቋም ሙሉ በሙሉ የተሟላ መሳሪያ ያለው የአደጋ ቅነሳ ክፍል አለ። በሞተር አጃቢ ውስጥ ባሉ ሁሉም ሰዎችና በውጭው ዓለም መካከል አስተማማኝ የሆነ አውታረ መረብ የሚፈጥር የጎዳና ደህንነት ሆኖ ይሰራል። እርግጥ ነው በአጃቢው ጀርባ ላይ የሚጓዝ አምቡላንስም አለ። ይህም ማንኛውንም የሕክምና ድንገተኛ አደጋ ለመርዳት ዝግጁ ነው። መላው አጃቢ ፕሬዝዳንቱ በሄደበት ሁሉ አብሮ ይጓዛል። ለምሳ ወይም ወደ ውጭ ሀገር የሚደረግ ጉዞ ይሁን። በአጃቢ ውስጥ ካሉት ተሽከርካሪዎች በተጨማሪ ብዙ ሌሎች ተሽከርካሪዎችና አውሮፕላኖች አሉ። ልክ እንደ አየር ኃይል 1 ወይም ኤርፎርስ 1 እሱም በሁለት F-35 ተዋጊ ኃይሎች ዘብ የሚጠበቅ የማሪን 1 ወይም ማሪን 1 እና የመሬት ኃይል 1 ወይም ግራውንድ ፎርስ 1 አሉ። በዩናይትድ ስቴትስ ውስጥ አንደኛውን ዜጋ ለመጠበቅ በአንድም ሆነ በሌላ መንገድ የሚሳተፉ ሌሎች ክፍሎች የኬናይን ክፍሎች ወይም ኬናይን ዩኒት፣ የአደጋ ጊዜ ምላሽ ሰጪ ቡድኖች፣ ተኳሾች፣ ሞተር የሚያንቀሳቅሱ ክፍሎችና ለፕሬዝዳንቱ ደህንነት ሲባል ትዕዛዞችን የሚያስተላልፉ ልዩ ኦፕሬሽን ቡድኖችን ያካትታል። አንደኛ፣ ቭላዲሚር ፑቲን የሩሲያ ፕሬዝዳንት። ሩሲያ በአሁኑ ጊዜ በዓለም ላይ በትንሹ የምትወደድ ሀገር ልትሆን ትችላለች። በእርግጠኝነት በጣም ኃይለኛ ከሆኑት ሀገሮች አንዷ ናት። ነገር ግን ከሁሉም በላይ በትንሹ የምትወደድ ናት፣ በተለይ አሁን ባለው የዩክሬን ሁኔታ። ይህንን በአእምሯችን ይዘን የሩሲያ መሪ ቭላዲሚር ፑቲን በጣም ኃይለኛና ከጀርባው በጣም ትልቅና ማራኪ የሆነ ኢላማ ያደረጉበት ሰው እንደሆነ ለመረዳት ቀላል ነው። ለዚህ ነው የቀድሞ የኬጂቢ ወኪል ወይም ኤጀንት ከ2000 ዓመት ጀምሮ በስልጣን ላይ ያሉት ለደህንነታቸውና ለጤንነታቸው ከመጠን በላይ ያሳስባቸውና ከፕሬዝዳንት ፑቲን በላይ እንዲሆኑ ተጨማሪ እርምጃዎችን የሚወስዱት። ፕሬዝዳንት ፑቲን ሁልጊዜ ድብቅ ነፍሰ ገዳዮችን ለመከላከል ይጠነቀቃሉ። ይህ ደግሞ ፓራኖያ ብቻ አይደለም። በተለይ የአሜሪካ ሴናተር በአንድ ወቅት በይፋ ማንኛውም ሰው በሩሲያ ውስጥ እንዲገላቸው ጥሪ ማድረጋቸውን ሲያስቡ እሳቸው ማን እንደሆኑና ያደረጉትን ሁሉ ሲመለከቱ የሩሲያው ፕሬዝዳንት የደህንነት ቡድን በዘርፉ ምርጡ እንደሆነ መስማት የሚያስገርም አይደለም። በፑቲን ላይ ሊደርሱ ከሚችሉ አደጋዎች መካከል ያለው የመጀመሪያ የመከላከያ መስመራቸው ራሳቸውን ሙስኬተርስ ብለው የሚጠሩት ቦዲጋርዶቻቸው ናቸው። ሙስኬተርስ በሩሲያ የፌዴራል ጥበቃ አገልግሎት ወይም ኤፍኤስኦ ውስጥ ልዩ ክፍል ናቸው። ስለዚሁ የሊቃን ቡድን ብዙ የሚታወቅ ነገር የለም እና የሚታወቀው ጥቂት መረጃ ቢዮንድ ሩሲያ ከሚባል ድረ ገጽ የተገኘ ነው። የተገኘው መረጃ እንደሚያመለክተው ቦዲጋርዶች የሚመረጡት እንደ ኦፕሬሽናል ሳይኮሎጂ፣ ከፍተኛ የአካል ብቃትና የሀገሪቱን ቅዝቃዜ መቋቋም የሚችሉና በጦርነቱ ሙቀት ውስጥ ላብ እንደማያልባቸው ባሉ ባህሪያት ነው። ሙስኬተርስ ትጥቅ ሳይኖራቸው በጣም አደገኛ ሰዎች ናቸው። ነገር ግን ይህ ጉዳይ አይደለም። ምክንያቱም በሩሲያ የተሰሩ 9 ሚሜ SR1 ቬክተር ሽጉጦችና የጦር ትጥቅ የሚዋጉ ጥይቶች የተገጠሙላቸው በመሆኑ ነው። በተጨማሪ ይህ ቡድን ኃላፊነታቸው ከማንኛውም የቅርብ ርቀት ጥቃት ለመከላከል የሚያገለግሉ ልዩ ቦርሳዎችን ይይዛሉ። የሩሲያ ቁጥር 1 ዜጋ ማንኛውም ጉዞ ከመጀመሩ በፊት በቅድሚያ ቡድኖቹ መዳረሻዎቻቸውን ለመቃኘት ከተያዘላቸው ጊዜ ከወራት በፊት ይላካሉ። ይህም አስተማማኝ መንገዶችን ለመፈለግ ነው። የሚቆዩበት ቦታም በደንብ ይመረመራል። ማንኛውንም የርቀት ቦምብ ፍንዳታ ለመከላከል የሚረዱ መሳሪያዎች ተጭነዋል እና ደሞዝ የሚከፈላቸው ባለሙያዎች በየጊዜው በአካባቢ ያሉትን ስልኮችና መሳሪያዎችን ይመረምራሉ። ፑቲን በመንገድ ላይ በሚጓዙበት ጊዜ በከባድ ትጥቅ የተሞሉ ቫኖች ውስጥ ተቀምጠው በአስደናቂው አጃቢ መካከል ይጓዛሉ። በአንዳንድ ቫኖች ውስጥ ወታደራዊ ልዩ ኦፕሬተሮች በጸረ ታንክ፣ የእጅ ቦምብ አስወንጫፊዎች፣ ተንቀሳቃሽ የአየር መከላከያ ሚሳኤሎች እና ሌሎች የላቁ መሳሪያዎች የታጠቁ ናቸው። ፑቲን ለደህንነት ያላቸው ከፍተኛ ጉጉት አነጣጥሮ ተኳሾች በዙሪያቸው ተቀምጠው ሳይጠብቁ በአደባባይ እንዲወጡ አይፈቀድላቸውም። F-50 ሰፊ ስልጣን እንዳለው ይነገራል። ይህም የግል ንግግሮችን በድብቅ ለማዳመጥ፣ የግል ደብዳቤዎችን ማግኘት፣ ቤቶችን መፈለግ፣ ተሽከርካሪዎችን መውረስና ማንኛውንም ተጠርጣሪ ማሰርና ጥያቄ መጠየቅ እንዲሁም የፑቲንን ጥበቃ ማረጋገጥን ያስችላል።
ሙስኬተርስ በ35 ዓመት ዕድሜ ውስጥ ከተተኩ በአብዛኛው እንደ ክልላዊ አስተዳደሮች፣ የፌዴራል ሚኒስትሮች፣ የልዩ አገልግሎት አዛዦችና የፕሬዝዳንታዊ አስተዳደሮች በመሳሰሉ አስፈላጊና ኃይለኛ አዲስ ቦታዎች ይሾማሉ። የፕሬዝዳንቱ ተከላካዮች ምን ያህል ኃይለኛ እንደሆኑና ምን ማግኘት እንደሚችሉ የሚያሳዩ ናቸው እና ፕሬዝዳንት ፑቲን ሕይወታቸውን አደጋ ላይ የሚጥል አደጋ ቢደርስባቸው የደህንነት ቡድናቸው የታጠቁ ጠላቶችን ለማዘናጋት ምናልባትም በአካል ቁጥር 1 ጥይቶችን ለመቀበልና ደህንነታቸውን ለማረጋገጥ ፕሬዝዳንታዊ ተለዋጭ ለመቅጠር ፈቃደኛ ነው። የፑቲን ቡድን ለእርሳቸው የሚቀርበውን እያንዳንዱን ምግብ አንድ ሰው እንዲቀምስ ማድረግ እንደ መደበኛ አሰራር ይቆጥሩታል። ይህም መመረዛቸውን ለማረጋገጥ ሲሆን አባላቱ ለመሪ መንግስታትና ለንጉሶች ምግብ የሚያበስሉ ድርጅት እንደ ዘ ክለብ ቱ ሼፍስ እንደሚሉት ዘገባው ትክክል ይመስላል። ታዋቂው ሼፍ ሺልድ ብራጋ ከዓመታት በፊት በቴሌግራም እንደተናገሩት ቀማሾች አሁንም አሉ። ነገር ግን በክሬምሊን ብቻ አንድ ሐኪም እያንዳንዱ ምግብ ከሼፍ ጋር እየተነጋገሩ እንደሚመረምሩ ተናግረዋል። ፑቲን ምንም ጉዳት ሳይደርስባቸው መቆየታቸውን ከግምት ውስጥ በማስገባት የደህንነት ቡድን አባላቱ ኃላፊነታቸውን ለመጠበቅ ሁሉንም እርምጃዎች እንደሚወስዱና እስካሁን በዚህ ረገድ ጥሩ ውጤት እንዳገኙ መናገር ይቻላል። በእርግጥ ሀብትና ስልጣን ብዙ እብድ ሁኔታዎችን ይፈጥራሉ።